ሰላም ጤና ይስጥልኝ እንደምን ሰንብታችኋል የተወደዳችሁና የተከበራችሁ አድማጮቻችን ይህ በወንጀል የምርመራ ታሪኮች ላይ ትኩረት የሚያደርገው ሸገር 991 ፕሮግራማችን ነው። ዛሬም አንድ የወንጀል ምርመራ ይዘናል። ሁለት ጎዳና ላይ ኑሯቸውን የመሰረቱ ወጣቶች በፍቅር ይጎዳኛሉ። አጋጣሚ ያገናኛቸው እነዚህ ሁለት ወጣቶች ለ4 ዓመት ያህል የዘለቀ ፍቅር ነበራቸው። በአንደኛው ቀን ግን ታሪክ ይለወጥና ወጣቷ ምሽት ላይ በመሰራው ስራ ካጋጠማት ከአንድ ሰው ጋር ተወዳጅታለች። ትዳር መስርተውም አንድ ላይ መኖር ጀምረዋል። በዚህ ሁኔታ የተበሳጨው የቀደመው የጎዳናው ወዳጇ አንቺን ያገባ አንቺን ያኖረውን ሰው እገላለሁ ሲልም ዝቷል። ዝቶም አልቀረም ገድሎታል። ፖሊስ በፍቅርና በወንጀል የተሳሰረውን ይህንን የምርመራ ታሪክ ደርሶበታል። ሙሉ ታሪኩ የዛሬ ፕሮግራማችን ነው። መርማሪው ፖሊስ ፊት ለፊቱ የተቀመጠውን የ24 ዓመት ወጣት አትኩሮ ያየዋል። በእንጨት መስኮቱ የተሰበረው መስታወት በኩል የገባው ብርሃን ብዙ ጨለማ ያጠላበትን ጠባብ የምርመራ ክፍል መጠነኛ ብርሃን ጣል አድርጎበታል። ዕድሜ በጠገበው አሮጌ የእንጨት ጠረጴዛ ላይ ከተቆለሉት የወንጀል ምርመራ ፋይሎች ጀርባ ከስር በለበሰው ካኪ ሸሚዝ ላይ ጌሾ ቀለም ያለው የፖሊስ ጃኬት የደረበው ወፈር ያለው መርማሪ ፊት ለፊቱ ከተቀመጠው ወጣት አፍ የሚወጣውን ቃል ይጠብቃል። በዘረጋው የምርመራ መዝገብ ላይ የእምነት ወይም የክህደት ቃል ለማስፈር ተጣድፏል። አዳፋ ቡናማ ጃኬት የለበሰውና ከውስጥ በዕድሜ ብዛት ቀለሙ የነተበ ሸሚዝ ያደረገው ወጣት ጺም የወረረውን አንገትና ጉንጩን በእጁ ያሻሸ መሬት ያያል። ያደረገው ጂንስ ሱሪ ላይ በተደፈደፈው ቆሻሻ ቀለሙ ተለውጧል። ነጭ መሆኑ የማያስታውቅ አሮጌ ስኒከር ጫማም አድርጓል። ሰውዬን የገደልከው አንተ ነህ አይደል? መርማሪው ፖሊስ በድጋሚ ጠየቀ። ይህችን ጥያቄ ተከትሎ ከወጣቱ የሚመጣውን ምላሽ ወረቀቱ ላይ ለማስፈር ተዘጋጅቷል። ወጣቱ ግን በዝምታው ጸና። ተናገር እንጂ ዓለም ሰገድን የገደልከው አንተ ነህ አይደል? ያቀረቀረው ወጣት ቀና አለና በጥያቄ የሚያጣድፈውን መርማሪ ፖሊስ ለአፍታ ገርመም አድርጎ ፊቱን ወደ ጎን መልሶ ግድግዳውን መመልከት ጀመረ። ምን አድርጉኝ የምገለው ይመስላል? አይኑን ከግድግዳው ላይ ሳይነቅል ጥያቄውን በጥያቄ መለሰለት። መርማሪ ፖሊሱ በዚህ ወጣት ተደጋጋሚና ተመሳሳይ መልስ የተሰላቸ ይመስላል። ለተጨማሪ ምርመራ ፍርድ ቤቱን ያስፈቀደው 21 ቀን ጊዜ ቀጠሮ ሊጠናቀቅ የቀረው 3 ቀን ብቻ ነው። የሟቹን ገዳይ ለማግኘት በተደረገው ክትትል ዋና ተጠርጣሪ ነው ተብሎ በቁጥጥር ስር የዋለው ይህ ወጣት በፍርድ ቤት ምናልባት ቀጥተኛ ማስረጃ አልተገኘበትም ተብሎ ይለቀቃል። ምናልባትም በድጋሚ ላይ ይገኝ ይችላል። የእምነት ቃሉ ወንጀሉን ስለመፈጸሙ አንድ ማስረጃ ይሆናል። በእርግጥ ፖሊስ ይህን ወጣት ሟች ዓለም ሰገድን መግደሉን የሚያመላክቱ የተለያዩ ማስረጃዎች በእጁ አሉ። በተለይም አስመላሽ የተባለው ወንጀሉን መፈጸሙን ያመነ ሌላ ተጠርጣሪ ከዚህ ወጣት ጋር አባሪ ተባባሪ ሆኖ ዓለም ሰገድን እንዴት እንደገደሉት አብራርቶ የእምነት ቃሉን ሰጥቷል። መርማሪ ፖሊሱ አሁን ማጣራት የፈለገው አንድ ነገር ብቻ ነው። ሟች ለሞት የበቃው በጩቤ ደረቱ ላይ በመወጋቱ እንደሆነ የአስክሬን ምርመራ ውጤቱ ይናገራል። ታዲያ ማን የወጋው? ለምንስ ወጋው? የወጋው ሰው እዚህ ከመርማሪው ፊት ለፊት የተቀመጠው ወጣት ነው ወይስ ሌላ ሰው? አዲስና ወርቅነሽ ከተዋወቁ 4 ዓመት ሆኗቸዋል። ድህነት መጠለያ አልባ አድርጎ ሲያንከራትታቸው የተገናኙ ምድርን ወለላቸው ሰማይን ጣሪያቸው አድርገው የሚኖሩ
ከፍቅራቸው በቀር የኔ የሚሉት ምንም ነገር የሌላቸው ወጣቶች ናቸው። ድህነት በተጫጫነ ሕይወት ውስጥ ሆነው የሚተሳሰቡ፣ የማይከዳዱ፣ አንዳቸው ለአንዳቸው ሕይወት የሚጨነቁና የሚጠነቀቁ ናቸው። የወርቅነሽ ዘውትር በሚወስዷት ሰዎች መሰቃየትና የማትፈልገው አይነት ወሲብ እንድትፈጽም መገደድ አዲስን አሳስቦታል። ሥራውን እንድትተው ይፈልጋል። በሌላ በኩል ደግሞ እሷ ይህንን ሴተኛ ዳሪነት ትታው ለእሷ የሚሆን ገንዘብ ኬት አግኝቶ ሊያስተዳድራት እንደሚችል ሲያስብ ይጨነቃል። ወርቅነሽ የአስፋልት ላይ ሕይወት መሯታል። በዕድሜ እኩዮቿ የሆኑ ወጣት ሴቶች ታያለች። ቆንጆ ናት፣ ቀይ ናት። ፀሐይና ውርጭ ስለጠበሰው ነው እንጂ ከማንም የማያንስ ውበት አላት። ከድህነት በቀር በሴትነት የሚጎላት ነገር የለም። ይህንን ሴትነቷን ዘልቆ ያየው ውበቷ በልቡ የገባው አንድ ወጣት ግን አለ። ዓለምሰገድ። ወጣቱ ለተጠየቀው ጥያቄ መልስ መስጠት ጀምሯል። ተደባደብን። በያዘው ድንጋይ ደረቴን ሲመታኝ ወደቅኩ። አስመላሽን ከኋላ ሲይዘው ተነሳውና በርግጫ ወዱን መታሁት። በፊቴ ወደቀ። ከዚያም በርግጫ ወገቡ ላይ መታሁት። ሮጬ ሄድኩ። አስመላሽ ጥቂት ቆይቶ ተከተለኝ። በኋላ ከልጁ ደረት ኪስ ውስጥ ያገኘውን የቆዳ ኪስ ቦርሳ ወይም ዋሌት አሳየኝና በውስጡ 400 ብር እና 2 የአሜሪካን ዶላር አውጥቶ እንካፈላለን። 200 ተካፈልና የቀረችውን $2 አንዳንድ ወስደን ቦርሳ ውስጥ ያገኘናትን 5 ብር ለአንድ ትልቅ ሽማግሌ ሰጠናቸው። በተካፈልነው ብር ካሳንቺስ ሄደን ስንጠጣ ቆየና ሌሊት ሲሆን 4 ኪሎ ሄደን ከሴት ጋር አደረን። የሁለታችንም ብር ያለቀው በማግስቱ ምሳ ሰዓት ላይ ነው። የዛን ሁለት ማታ በተኛንበት ፖሊሶች መጥተው ያዙ። ማሪ ፖሊሱ ይህን ቃል ደጋግሞ ስለሰማው እስክሪብቶውን ከወረቀቱ ጋር አላገናኘውም፣ መልሶ አልጻፈውም። ወጣቱ ተናግሮ እስኪጨርስ ድረስ ጠበቀና በድጋሚ ጠየቀው። ስማ፣ አዲስ የምርመራ አቅጣጫ ካንተ ለማራቅ ዝም ብለህ ትለፋለህ እንጂ ሟቹን የገደልከው አንተ ስለመሆን በሌላ ማስረጃ ማረጋገጥ ቀላል ነው። አስመላሽም አንተም ሁለታችሁም በሰው መግደል ወንጀል ነው የተከሰሳችሁት። ለምን እሱ ሲናገር አንተ እውነቱን መደበቅ አስፈለገ? አለው። ይህ ቃል አሮጌ የእንጨት ወንበር ላይ በተቀመጠው ተመርማሪ ወጣት ላይ የሚያመጣው አንዳች ለውጥ እንደሚኖር መርማሪው አልጠረጠረም ነበረም። ወጣቱ ግን አሁንም ምንም አይነት የመረበሽም ይሁን የመደንገጥ ምልክት ሳያሳይ በዝምታው ጸና። መርማሪ ፖሊሱ ጥቂት ጠበቀውና በጠረጴዛው የግራ ጎን በኩል ያለውን መሳቢያ ከፍቶ ከውስጡ አንድ እጀታው ብረት የሆነ ስለት ያለው ወፍጮ ቤት ውስጥ የሚጠቀሙበት የእህል መሰክሰቂያ አወጣ። የወጣቱን ስሜት ለማጤን እንዲመቸው ትኩር ብሎ እያየው መናገር ጀመረ። እስኪ ቀና በልና ተመልከተው። ይህ መሰክሰቂያ ያንተ ነው አይደለም? አቀርቅሮ የነበረው አዲስ ቀና አለና መርማሪ ፖሊሱ በአነስተኛ ኪስ ላስቲክ ውስጥ ይዞ ያንጠለጠለውን ባለስለት ብረት አየ። ይህኔ ፊቱ ተለዋወጠ። ፖሊሱ በደንብ እያስተዋለ ነው። መናገር ጀመረ። አስመላሽ ነው አይደል መሰክሰቂያው የአዲስ ነው ብሎ የነገረ? ለመርማሪ ፖሊሱ ጥያቄውን በጥያቄ መለሰ። ፖሊሱ መልስ መስጠት አልፈለገም። ዝም አለው። ተፋጠጡ። አዲስ በትዝብት ዓይኑ ሰርስረው ሊገቡ ምንም ያልቀራቸውን የመርማሪ ፖሊሱን ዓይኖች መቋቋም አልቻለም። በአንድ ጊዜ ፍርሃት በፊቱ ገጽ ላይ ረበበ። አንገቱን ወደ መሬት አቀረቀረና ጥቂት ሰከንዶች ቆይቶ መናገር ጀመረ። ማምለጫ እንደሌለው የገባው ይመስላል። ይህን ጩቤ የሰጠኝ አስመላሽ ራሱ ነው። ጉሮሮው ቃላቱን ለማውጣት ሲጨምቃቸው ድምፁ ለገዛ ጆሮውም
እንግዳ ሆነበት። መርማሪ ፖሊሱ ምንም የመደነቅ ይሁን የመጓጓት ምልክት አላሳየም። ጩኸት ሲጠብቅ የመርማሪው አንደበት ቃል ሳያወጣ በዝምታ መቀጠሉ መርማሪው አዲስን ሌላ ጭንቀት ፈጠረበት። ያለምንም ተጨማሪ ተናገር የሚል ትዕዛዝ ሳይሰጠው የጀመረውን ራሱ ቀጠለ። አዎ አንድ ወቅት ወፍጮ ቤት ተቀጥሬ እሰራ ነበር። ሚዛን ላይ የሚሰራ ልጅ ሲያስቸግረኝ ጊዜ በዚህ መሰክሰቂያ ቂጡን ወግጄ ጠፋው። ከዚያ ጊዜ ጀምሮ እዚያ ሰፈር ደርሼ አላውቅም ብሎ የነገረኝ ራሱ አስመላሽ ነው። አስመላሽ ይህን ጩቤ ለብዙ ጊዜ ራሱ ጋር አስቀምጦት ነው የኖረው። ከወራት በፊት ደግሞ አንተ ጋር ይሁንልኝ ብሎ እኔ የምተኛበት ላስቲክ ቤት ውስጥ ፍራሽ ስራ አስቀመጠ አለና ዝም አለ። መርማሪ ፖሊሱ ጥቂት ጠብቆት አቀርቅሮ የአዲስን ቃል በስክሪፕቶ ከሚያሰፍርበት መዝገብ ላይ ቀና አለና መናገር ጀመረ። በመጨረሻ ቀን አንተና አስመላሽ ዓለምሰገድን ልደበድቡ ስትሄዱ ግን አስመላሽ ይህንን ባለስለት መሰክሰቂያ አልያዘውም ነበር። የነበረው አንተ እጅ ላይ ነው። ወገብ ውስጥ ደብቀው ነበር። ሟች ዓለምሰገድ በድንጋይ ሲመታክ አንተ ደግሞ በስለቱ ደረቱ ላይ ወጋው። ከዚያ አንተ አሻራ አይኑ ላይ ይቀራል ተው ብለው ከኪሱ ውስጥ የገንዘብ ዋሌቱን ሰርቃችሁ ተሰውራችኋል። ይህ ልክ አይደለም። መርማሪው አሁንም ድምፁን ጎላና ጠንከር ብሏል። መርማሪ ፖሊሱ አዲስ ዓለምሰገድን ስለመግደሉ ተጨማሪ መረጃ ያስፈልገውም። ማስረጃ የሆነው ዘንድ ግን አዲስ የፈጸመውን ወንጀል ማመን አለበት። በፖሊስ ምርመራ ወንጀል ፈጽሟል ተብሎ የተጠረጠረ ሰው የወንጀል ድርጊቱን ስለመፈጸሙ በቂ የሰውና የቴክኒክ ማስረጃ ከቀረበበት የሚሰጠው የእምነት ክህደት ቃል ማጠናከሪያ ይሆናል እንጂ በፍርድ ሂደቱ ላይ የሚያመጣው ጉልህ ለውጥ የለም። ነገር ግን የምርመራውን ሥራ ለማቃለልና የወንጀል ፈጻሚውን ማንነት አጠራጣሪ ላለማድረግ ሲባል ተጠርጣሪው የእምነት ቃል መስጠቱ ለፍርድ ሂደቱ ትክክለኝነት ማጠናከሪያ ይሆናል። ዓለምሰገድ መካኒክ ነው። የሚሰራበት ጋራጅ የለውም። ነገር ግን ካዛንቺስ ቶታል አካባቢ ጎማ ጥገና ወይም ጎሚስታ ከሚሰሩ ሰዎች ጋር እየተቀመጠ የተበላሸ መኪና ሲመጣ ይጠግናል። ዱርዬው መካኒክ ይሉታል አንዳንዶቹ። በሥራው ጎበዝ ነው። ተያዥ የሌለው መሆኑና አልፎ አልፎ የሚያምነው ሰው ስለሚያጣ ጋራዥ ተቀጥሮ ለመስራት የሞከራቸው ሙከራዎች በሙሉ ፍሬ አልባ ሆነውበታል። ዓለምሰገድ ከወርቅነሽ ጋር የተዋወቀው በአንድ ምሽት ነው። ከኦሜድላ ሆቴል ሲወጣ በር ላይ ከጓደኛዋ ጋር ቆማ አገኛት። ጠራት፣ መጣች። ከሱ ጋር ወደ ቤት መሄድ ትፈልግ እንደሆነ ጠየቃት። አላመነታችም። ዋጋ ጠየቃት። አስበህ ክፈል አለችው። ይዟት ሄዶ አደሩ። ጠዋት ላይ ሲነሳ አያት። የጎዳና ተዳዳሪ መሆኗን አውቋል። ግን ከዚህ በፊት ከሚያውቃቸው ሴቶች የተለየ ውበትና ንጹህነት አላት። የዚያን ዕለት 50 ብር ሰጥቶ ሸኛት። ይህ ብር ለወርቅነሽ ብዙ ነበረም። በደስታ ተቀበለችው። በዚያን ዕለት ማታ እንገናኝ ተባብለው ተለያዩም። ከዚያ ቀን ጀምሮ ጓደኛሞች ሆኑ። ዘውትር ይገናኛሉ። የሕይወቷን ታሪክ ነግረው አዝኖላታል። እሱም ብቸኝነቱ አንገፍግፎታል። አብራው እንድትኖር ጠየቃት። አዲስን አሰበችው። ግን ደግሞ ጎዳና መሯታል። ይህንን በሕይወቷ የመጣ አንድ አጋጣሚ መግፋት አልሆነላትም። አስባበት ወሰነች። ወትሮም አንድ ቀን እንደሚያልፍላት ታልም ነበርና እንደ መሰሎቿ ሁሉ ባገኘችው አጋጣሚ ከጎዳና ሕይወት በተለይም እንደሷ ካለ ድርብ ስቃይ ካለ ሕይወት መውጣት ስትሻ ቆይታለች። አዲስ በዚህ ቂም ቋጠረ።
ከዳተኛ ገንዘብ ስለሌለኝ ናቀችኝ አለና ተናደደ። ቁጣው የተሸጋገረው ወደ ዓለምሰገድ ነበረ። አዲስና አስመላሽ ሲዘጋጁ የቆዩበትን ዕቅድ ተግባራዊ ለማድረግ ተነሱ። የዓለምሰገድን መውጫ መግቢያ ሲያጠኑ ቆይተዋል። ለመሆኑ ከሁለታችሁ ከሟቹ ጋር ጸብ ያለው ማን ነበር? ሁላችንም። አዲስ በፍጥነት ነበር የመለሰው። ወርቅነሽ የማን ሚስት ናት? መርማሪው ነገሩን ለማቅለል ራሳቸው ወጣቶቹ በሚጠቀሙበት ቃል መጠቀምን መርጧል። የኔ ሚስት ነበረች፣ ግን ዓለምሰገድ እንደኔ ጎዳና ተዳዳሪ ስላልሆነና ሥራ ስላለው ቀማኝ። እና ይህ ከሆነ ካንተና ካስመላሽ ለዓለምሰገድ ጥላቻ የሚኖረው ታዲያ ማን ነው? አስመላሽ እኮ ለኔ የልብ ጓደኛዬ ነው። ቢሆንም የጸባችሁ መንስኤ ልጅቷ ከሆነች ካስመላሽ ይልቅ ዓለምሰገድን የምጠላው አንተ ነህ ማለት ነው። ስለዚህ ማንም ሰው ቢጠይቅ ለዚህ ልጅ መሞት ምክንያት ያንተ እሱን በጩቤ ሞጋት ነው የሚሆነው አይደል? መርማሪው ፖሊስ የአዲስ ፊት ሲቀያየር እያስተዋለ ነው። በረዥም ዓመት የምርመራ ልምዱ የወንጀል ፈጻሚዎችን ስሜት ለውጥ ደህና አድርጎ ማንበብ ይችላል። ዓይኑን ከአዲስ ፊት ላይ ሳይነቀል መናገሩን ቀጠለ። ወርቅነሽን ጠርቻ አነጋግሬያት ነበረ። አሁን የአዲስ ፊት በጉጉትና በጥርጣሬ ሲለዋወጥ አየው። ቀና አለና ዓይኑን ወደ መርማሪው ፖሊስ ልኮ ቀጣዩን ንግግር መጠበቅ ጀመረ። ፖሊሱ ቀጠለ። እኔ አልፈልግም፣ ተወኝ። ከጎዳና ሕይወት ያወጣኝን ሰው አትንካብኝ ብዬ ደጋግሜ ነግሬው ነበረ። እሱ ግን ታያለሽ፣ እገለዋለሁ፣ አንቺም ውሻ ስለሆንሽ ባልሽ የቱ እንደሆነ አታውቂም፣ አብሬ እደፋሻለሁ ብሎኛል። ጩቤውንም ሁልጊዜ ማታ ማታ ከእጁ አይለየውም፣ የራሱ ነው ብላ ቃሏን ሰጥታኛለች። እንግዲህ ነገሮች ተለዋወጡ። አዲስ በተስፋ መቁረጥ መፋቂያ ነክቷቸው የማያውቁ የሚመስሉ ጥርሶቹን በተገክታ ብልጭ አደረጋቸውና ወዲያው ፊቱን ከሰከሰም። ደም ስሩ ተገታተረ። ዓይኑም ባይረገዘ መስሏል። ከጥቂት ዝምታ በኋላ መናገር ጀመረ። አሁን የተበሳጨም ይመስላል። ይኸውልህ አስመላሽ ይህንን የነገረህ እኔን ገዳይ አድርጎ ራሱን ነፃ እንዲያወጣ ፈልጎ ከሆነ ይገርመኛል። ወንጀሉን የፈጸምነው አብረን ነው። ዓለምሰገድን የገደልነውም አብረን ነው። ሸቤ ከገባንም አብረን እንበሰብሳታለን እንጂ እኔን አጋፍጦ መሸወድ አይችልም አለ በራሱ የንግግር ዘዬ። ፊቱ ላይ ቁጣ ይነበባል። መርማሪ ፖሊሱ ለሰነዘረው ጥያቄ ግን እስካሁን ከአዲስ ቀጥተኛ ምላሽ አልተገኘም። ከሁለቱ ተጠርጣሪዎች ዋናው ወንጀል ፈጻሚ የትኛው ነው? ተባባሪውስ? የመርማሪው ጥያቄ ነበረ። እኔ እኮ ለሷ ብዬ ነው፣ እወዳት ነበር። የትኞቹም ጓደኞቼ ይጠይቁ፣ ሁሉም የሚያውቁት እሷ የኔ ሚስት መሆኗን ብቻ ነው። የትም ሰፈር ብትሄድ የኔ መሆኗ ስለሚታወቅ ማንም የሚነካት የለም። የአዲስ ሚስት ነች ከተባለ ዝምቧን እሺ የሚል ሰው የለም። እኔ ማዕት ሴቶች እየከበቡኝ ከእርሷ በቀር ሌላ ሴት አልፈልግም ነበር። ለእርሷ ብዬ ባደረግኩት እኔ ላይ መሰከረችብኝ ማለት ነው። ጩቤው በርግጥ የኔ አይደለም፣ ያስመላሽ ነው። የዚያን ዕለት ግን ይዤው ነበር፣ ደግሞም ጠጥቼ ነበር። ዓለምሰገድ ታዲያ አንተ የጎዳና ልጅ ብሎ ሲሰድበኝ ስለተናደድኩ መርማሪ ፖሊሱ ፊት ለፊቱ የተቀመጠው አዲስ የተናገራቸውን ቃላት በምርመራ መዝገቡ ላይ ያሰፈረና መልሶ አነበበለት። ትክክለኛ ቃሉ መሆኑን ሲያረጋግጥለት እስክርቢቶ ሰጥቶ ታስፈረመው። አዲስን ይዞ ከጠባቧ የምርመራ ክፍል ወጣ። ወደ ማረፊያ ቤት ይወሰደው ነው። አንድ ቀን ዓለምሰገድ ኦሜድላ ሆቴል ገብቶ ከጓደኞቹ ጋር ተዝናንቶ እንደሚወጣ አጥንተዋል። በዚህም ዕለት ዓለምሰገድ ወደ ኦሜድላ መምጣቱን አዩ። ተዝናንቶ እስከሚወጣ ድረስ ጠበቁት። ሌሊት ሆኗል። ከአንድ ወጣት ልጅ ጋር አብረው ወጡ። ዓለምሰገድን ብቻውን እናገኘዋለን ያሉትና አዲስ ተስፋ አልቆረጡም። ኋላ ተከተሏቸው።
ከዓለምሰገድ ጋር አብሮ የነበረው ልጅ ሐጂፕ አካባቢ ሲደርስ ተሰናበተውና ተገንጥሎ ወደ አቧሬ በሚወስደው ታጠፈ። ዓለምሰገድ ወደ አሸዋ ተራ የሚወስደውን መንገድ ይዞ ወደ ጨለማው ገባ። ወደ ቤቱ እየሄደ ሳለ ነበረ ድንገት በጨለማው ውስጥ ኮቴውን አጥፍቶ ኋላ የደረሰው አዲስ በያዘው ድንጋይ ጀርባውን የመታው። ዓለምሰገድ በርከክ እንደማለት አለና ተነስቶ ቆመ። ፊት ለፊቱ ሊጣሉት የቆሙ ሁለት ልጆች አየ። ለመጋፈጥ እጁን ሰብስቦ ራሱን መከላከል ጀመረ። ዓለምሰገድ ድል ቀንቶት ከመሬት ያነሳውን ድንጋይ ፊት ለፊት ወደ ነበረው ልጅ ወረወረ። ደረቱን የተመታ አዲስ ነበረ። ወደ ኋላ ወደቀ። ይህን ያስመላሽ ዓለምሰገድን ከኋላ ደርሶ ግጥም አድርጎ ያዘው። አዲስ ከወደቀበት በንዴት ተነሳና ኋላው ሽጦት የነበረውን ስለት አወጣ። የዓለምሰገድን ደረት በስለት በኃይል ወጋው። ዓለምሰገድ ወደ ኋላ ሲወድቅ ሁለቱም ከኪሱ ውስጥ የገንዘብ ቦርሳውን አውጥተው በቅጽበት ከአካባቢው ተሰወሩ። በማግስቱ የዓለምሰገድ አስክሬን ያነሳው ፖሊስ በጀመረው ክትትል ኦሜርላ ሆቴል አካባቢ ምሽቱን ሁሉ የታዩትን ሁለት የጎዳና ተዳዳሪ ልጆች እንዲሁም ከሟች ጋር ያለውን ጸብ የሚያውቁ ሰዎች የሰጡትን መረጃ መሰረት ማድረግ በዋናነት አዲስን ተፈላጊ ቀለበት ውስጥ ከተተም። ፖሊሶቹ እነሱን ለማግኘት ብዙ መልፋት አላስፈለጋቸውም። ሲመሽ ያሉበት ቦታ ድረስ ሄደው በተኙበት በቁጥጥር ስር አዋሏቸው። የፖሊስ የምርመራ መዝገብ ዓለምሰገድና አስመላሽ በዋነኝነት ተባባሪ የሰው መግደል ወንጀል ተዋናይነት ሁለቱንም ከሶ ተዘጋ። ሁለቱም በየወንጀላቸው ደረጃ ቅጣታቸውን ሊቀበሉ ሰፊው ማረሚያ ቤት ውስጥ ገብተው ከፍርደኞች ጋር ተቀላቀሉ።